ጓደኞቹ ዛሬ ሩዝ በስጋ ነው የምንሰራው። አጥቤ ያዘጋጀሁት ሩዝ አለ። እዚህ ጋር ቲማቲም ከትፌ ያዘጋጀሁት አለ። ሽንኩርትም አለ። ከዛ ደግሞ ደረቅ ቅመሞች አሉ እዚህ ጋር ቡኻራት እና ምንድነው ከሞን ቁንዶ በርበሬ አለ። እዚህ ጋር ደግሞ ማጁን አለ። ማጁን ቲማቲም አለ። እዚህ ጋር ሽንኩርታችን እዚህ ጋር እናቁላላለን። ተከተሉኝ። በደንብ አድርገን እናቁላላለን እና እኔ ያው መጀመሪያ ሩዙን አጥቤ ለ30 ደቂቃ ወይ ደግሞ ለ20 ደቂቃ ያክል ተወዋለሁ ማለት ነው። ዘፍዝፌ ተወዋለሁ አድርጌ ቶሎ እንዲበስልልን እንደዛ አሪፍ ነው። እና እዚህ ጋር እንዳልኳችሁ አብሽን አደረኩኝ። አብሽ አደርጋለሁ እኔ በጣም አሪፍ ነው። አብሽ በነገራችን ላይ ሩዙ አሪፍ ሽታ ይኖረዋል፣ አሪፍ ጣዕም ይኖረዋል። ያው ሳይበዛው ትንሽ ነው የምናደርገው እና እዚህ ጋር ዘይት አደርጋለሁ። ያው እኔ ምግብ ሲሰራ ዘይት አላበዛም፣ ትንሽ ነው የማደርገው። ያው እዚህ ጋር ካሜራው ነው ሳደርግ የቆየ የሚመስለው እንጂ ትንሽ ነው የማደርገው። የዘይት መብዛት ያው ምግብን አያጣፍጠውም። የኛ አሰራራችን ነው በደንብ አድርገን ማብላላታችን ምናምን እሱ ነው የሚያጣፍጠው ብዬ አስባለሁ እንግዲህ። እና እዚህ ጋር ቲማቲሜን አደረኩኝ እና ቲማቲም በደንብ አድርጌ አቁላለዋለሁ። እዚህ ጋር በደንብ አድርጌ አቁላለዋለሁ። ከዛ ማጁን ቲማቲም አደርጋለሁ። ከዛ በደንብ አድርገን እናቁላለዋለን። ከዚያ በኋላ ቅመማችንን እናደርጋለን። ቤታችሁ ውስጥ ያለውን ደረቅ ቅመም ግዴታ ነው የተጠቀምኩትን መሆን የለበትም። ቤታችሁ ውስጥ ያለውን ደረቅ ቅመም ታደርጋላችሁ። ከዛ በደንብ አድርገን እናቁላለዋለን። በደንብ አድርገን ከዛ ምንድን ነው የቀረን? ከዛ ደግሞ ቀጣዩን እናደርጋለን ማለት ነው። በደንብ አድርገን ካቁላላን በኋላ ልክ እንደዚህ የተወሰኑ ደቂቃዎች አቁላልቼዋለሁ። ትንሽ ውሃ እናደርጋለን። እኔ እዚህ ጋር እንትን እያለብኝ ነበረ ይሁን እንዳያርብኝ ላላ እንድልልኝ በሚል ውሃ ትንሽ አድርጌያለሁ። ከዛ ማጁን አደረኩኝ። ማጁኑን በደንብ አድርጌ ካቁላላሁ በኋላ ነው እዚህ ጋር ነጭ ሽንኩርት እያደረኩ ያለሁት። ነጭ ሽንኩርት ፈልፍዬ ምናምን ፈጭቼ በስርዓት ፍሪጅ ያስቀምጥኩታለሁ። እዚህ ጋር ስጋዬን አድርጌያለሁ። እኔ ስጋ ሩዝ በስጋ ሲሰራ ስጋውን ለብቻ በቅመሞች ማለት ነው፣ እነዚህ ቅድም ያያችኋቸው ቅመሞችን በእነሱ ለብቻ አብስዬ ውሃውን አፈሰዋለሁ። አንወደውም ማለት ነው። ከዛ ነው እንደዚህ ከዚህ ጋር እንደገና አቁላልቼ ምናምን እንትን የምለው። እዚህ ጋር ሰዓት የሚፈጅብን ምንድን ነው ሩዙ የሚበስልበትን ሰዓት እንጂ የስጋውን አይደለም ማለት ነው። ሩዝ መጀመሪያ ተዘጋጀው ስለነበር አደረኩኝ። ፋይናሊ ይሄን ይመስላል። አሪፍ ሩዝ ነበረ እና ላይክ ሰብስክራይብ እያደረጋችሁ